እናቴ ሸጠችኝ ክፍል 4። እናቴ ምንም አልተለወጠችም። እንደገና ተናደድኩ፣ ግን በውስጤ ያሰብኩት ስለ ገብርኤላ ማሰብ ጀመርኩ። ህይወቴን ከሱ መቀጠል ፈለጉ። ጥሩና ሰላም የሞላበት ህይወት ልረዳ ፈልጋለሁ። ክፍሉ ጸጥ ያለ ነበረ። እናቴ ለረጅም ጊዜ አይታን አታውቅም። በመጨረሻ ጠበቅኳት። ፊቷ ቀለል ብሎ ነበር። በትንሹ ተነፈሰችና ስትለኝ ኤልዛ ሳስበው የረዳሽ መስሎኝ ነው። ገንዘብ ብትይዢ ይጠቅምሻል ብዬ ነው። ድምጿ ቀለል ያለ ነበረ። አንዴ ጠረጴዛ፣ አንዴ እኔን እያየች ምናልባት ምን እንደምትፈልጊ አላየው ይሆናል። በአይኗ ሐዘን እየተሰማት ግን አልተናደደችም። ጡንቻዬን በትንሹ እያንቀሳቀስኩ ከዛ እጄን ያስ አድርጋ በኩራት ስሜት ከእጇ መዳፍ እንዳመለጠች ስትለኝ አንቺ ደስተኛ ከሆንሽ እኔም ደስተኛ ነኝ። ለመጀመሪያ ጊዜ ለብዙ ዓመት እውነተኛ ነገር ሰማሁ ከሷ። በዚህ ደቂቃ በሁለታችን መሀል የሆነ ነገር ተቀየረ። የሆነ መስኮት ተከፈተልን። ለመተንፈስ አየሩ ቀለለን። በመካከላችን የነበረው ከባድ ነገር ቀለለን። ቤት ውስጥ መራመድ ጀመርኩ በዝምታ። ዓለም ሁሉ የምሽትን ሙቀት ያህል። ለመጀመሪያ ጊዜ ካገባው ጀምሮ ተስፋዬን አጣራሁት። በጥበብ መንገድ ዝግጁነት ተሰማኝ። አዲስ ምዕራፍ ከገብርኤላ ጋር። ህይወቴ ተቀየረ። ለእናቴ ከተናገርኩ በኋላ የቤቴ አየር ተቀየረ። ቀለል አለኝ። በመጨረሻ መስኮት ተከፈተልኝ። አውቃለሁ ረጅም ነው። ተመሳሳይ ፍርሃት የሚሰማኝ መጪውን ሳስብ ለመጀመሪያ ጊዜ በህይወቴ የራሴ ንብረት እንደገና ሲሆን ተሰማኝ። ቀስ እያልኩ ተራመድኩ። ያን ቀን መንገዴ በራልኝ። ዛፎች ሁሉ አጎነበሱ። አንድ ነገር አውቃለሁ፣ በራሴ ድምፅ በመናገሬ ችግሬ ተፈታ። እናቴ ሰማችኝ። ልቤ ነፃ ሆኗል። ውስጤ ዝም ብሏል። ደስ በሚል ስሜት ወደ ቤቴ ስደርስ ገብርኤላ እየጠበቀኝ ነው። ከበሩ አጠገብ ሆኖ ቆሞ ከእርጋታ ጋር በፈገግታ አይኑ ቀለል ያለ ነበረ። ጥሩ ስሜት ተሰማኝ። ሳየው ስለ ሁሉ ነገር ጠየቀኝ። ነገርኩት። ለእናቴ መናገሬ እንደተረዳችኝ ሳየው እፎይታን ተሰማው። ፈገግታ ጨመረ። ባንቺ ደስተኛ ነኝ አለ። በዛን ሰዓት ከሱ ካጠገቡ ተጠጋው። ከበፊቱ የበለጠ ተጠጋሁት። አዲስ ህይወት፣ የመጀመሪያ ያማረ ስሜት ተሰማኝ። ቀናቶች አለፉ። ቤታችን ሰላም ሰፈነ። አንድ ላይ ማሳለፍ ጀመርን። ተጨማሪ ቀን ረጅም ወክ ማድረግ ጀመርን። ከአጠገባችን ካለው ሜዳ ንፋሱ ደስ ይል ነበር እና ምሽቱ ረጋ ያለ ነበረ። ትንሽ ነገር ነው ያወራ ነው። ስለ ወደፊታችን ተስፋ፣ ስላለፈው ጊዜ፣ በሁለታችን መሀል ስለነበረው ገብርኤላ ስለ ስራው አወራልኝ። ከረጅም ጊዜ በኋላ ሰዎችን ሲያገኝ እየሰማሁት እስቃለሁ። አንዳንዴ እሱም ይስቃል ከውስጡ ሞቅ እያለው። እኔም ተሰማኝ እንደነበርኩ በትክክል አሳለፍኩ እንደፈለኩ። ተጨማሪ ቀለም እየቀባው ከለር መቀባቴን ቀለም መቀባቴ ቀኔን ብራይት አደረገው። መንገዴ ላይ ቀለም መቀባት ጀመሩ። አበባዎች ሲያዩአቸው ቀላል ስዕል ነበረ። ሰማዩ ሲታይ ሰፊና የተረጋጋ ነበረ። ስጨርስ ገብርኤላ በአግራሞት እየተመለከተኝ ነበረ። አይኑ በኩራት እያየኝ መቀበያዎቼን ወደ መቀመጫ ቦታዎች እያስቀመጠ ለሰዎች ባለቤቴ ይህንን ሰራችው እያለ ይናገር ጀመረ። እፍረት ተሰማኝ፣ ግን ደስ አለኝ። ማንም አልተናገረም ስለ አርት ስራዬ። ከሱ ሌላ በኩራት የተናገረ በፊት የለም። እናቴ ሴራ አንዴ ትጎበኘኝ ነበረ። ለመጀመሪያ ጊዜ ቀስ ብላ መጣች። ቤቴን በጥንቃቄ አይኗ እያየች ገብርኤላን እንዴት እንደማናገረው እያየች ፈገግ እያለች ተረጋግታ ዘና ማለት ጀመረች። በጣም ለብዙ ሰዓት ፊቷ ተቀይሯል። ጠንካራ መስመሮች አሁን ተቃሏል። ለፈገግታዋ ጨምሯል። በመካከላችን ትጋበዛለች። በትህትና ታናግረዋለች። ገብርኤላን በጥሩ አይን ማየት ጀመረች። ይህ ትዳር መጀመሪያው ያስፈራ ነበረ። አሁን በጥንቃቄ እውነተኛ ሰላም አገኘን። 2 ዓመት አለፈ።
በሰላም ህይወቴን ገብርኤላ እያሳደገው በጥንካሬ ቤታችን ሰላም ሰፈነ። ቀለል ያለ ደስታ ቁርሳችንን ሰርተን አንድ ላይ ጠዋት ላይ ምሽት ላይ ወክ አድርገን ጋርደኑ ውስጥ እየተከባበርን ማውራት ጀመርን። እየተደማመጠን እንስቃለን፣ እንጠነቀቃለን። ከውስጣችን አንዳችን ለአንዳችን ልቤ ለትምህርት ተነሳሳ። ለወደፊቱ ፈርቼ ነበረ። ለረጅም ጊዜ የት ነው የምኖረው እያልኩ ለቤት አሁን ሰላም ተሰማኝ። መረዳት ጀምሬያለሁ። ዘውትር የማስበው ሴት ልጅ ምን መጠቀም እንዳለባት ባልተረጋገጠ ነገር ሴት ልጅ ትፈራለች። በትንሹ የመያዝ ስሜት ይሰማታል። ህይወቷን መቀየር ትችላለች። በጥበብ በመረዳት ሴት ልጅ ፍቅር ይለውጣታል። መንገዴን ደስ በሚል ጅማሮ ጀምሬያለሁ። የሚያም ፓርት ቢኖረውም እማራለሁ። ባንድ ላይ መታጠፍ ጀምረናል። በጨለማ ውስጥ ግን መጨረሻ ብርሃን ይሆናል። አንዳንድ ነገር ስንጀምረው ከባድ ነው፣ ግን ስትመራው አንድ ነገር ጥሩ ይሆናል። ገብርኤላን በዛ ሰዓት አየሁት፣ አመሰገንኩት። ታግሶኛል፣ የዋህ አደረገኝ። እርግጠኛ እንኳን ባልሆን ለመተንፈስ ይተወኛል፣ ጊዜ ይሰጠኛል። እንዳሳድገው ሁሉ ነገር የኔ ነው ማለት ነው። ጋብቻችን የቆየ አይደለም፣ በማመን ነው። ጥንቃቄና እውነተኛ ፍቅር ነው። እናቴ አሁን ደስተኛ ናት። ባየችን ሰዓት አብረን ሆነን ሁልጊዜ ኤልሳ ደስተኛ ነሽ? ያንን ነው የምፈልገው። ድምጿ ለስለስ ያለ ነው። አይኖቿም ይናገራሉ። የምትጨነቅበትና የምትጠነቀቅለት ነገር አለፈላት። ተረድታለች። ገንዘብ መልስ እንደማይሆን፣ ህይወታችን ፍቅር፣ መከባበር ካለ እውነተኛ ስጦታ ነው። ከልቤ ይቅርታ አደረኩላት። አውቃለሁ እየፈራች ነው። እንቅስቃሴዋ ልትንከባከበኝ ትፈልጋለች። ትንሽ ነገር መርጣ ባልሆነ አቅጣጫ ሄዳለች። ነገር ግን አሁን ተረድታኛለች። ያ በቂ ነው። አንድ ምሽት አትክልቱ አጠገብ እንደቆምኩ ሰማዩ አምራዊና አንጸባራቂ ነበረ። ገብርኤላ መጣ ካጠገቤ። እጄን ያዘው። ፀሐዩ ስትጠልቅ እያየን ጸጥ አለን። ተረጋጋው። ሙሉነት ተሰማኝ። ቀጣይ ህይወቴ ሳስበው ከውዴ ጋር ደስ በሚል መንገድ እንደምናሳልፍ ይሰማኛል። ስላለፈው ሳስብ ፈገግ እላለሁ። ጅማሬ ከባድ ነበረ። ስመራው አዲስ ጅማሮ ያማረ ሆነ። ስንነሳ ትዕግስት ያስፈልጋል። ክብርና ፍቅር መነሻዬ፣ ምርጫዬ ከልቤ ነው የጀመርኩት። አመሰግናለሁ። የመጨረሻ